ኮንግራ ብለናል በምስራቅ አፍሪካ ወንዶች ስም አረብ ሁሉ አመስግኑ ይላል። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አለካ እናንተ ለወሬው ቅርብ ናችሁ። አልሰማንም እንዳትሉ በኋላ ንፋስ እናሲስ ትዞራለች። እናስ እኔ ልደፋልሽ በጣም ያምርብሻል ለማለት ነው እዚህ ድረስ የመጣሁት። ስተኝ ታወልቀዋለሽ እና እኔ ካላየው አላምንም። ኔቡን አላወልቀውም ለማለት ነው። ደረቀንኩብሽ አይደል? ምን አባቴ ነው 13 ወር ፀሐይ በምታገኝ ሀገር እየኖርኩ ምን አባቴ ነው ሆነ ነበር። በነገራችን ላይ ፀሐይን በካርድ ልናርጋት ነው። እንዴት ማለት ጥሩ እንዲቀርበው መነጋገሩ እኮ የሚጠቅመው ለዚህ ነው። ስልክሽን ዝም ብለሽ እዚህ ላይ ንገረኝ። 911 እሱ ለሌባ ነው። እኛ ልባችን ለተሰረቀውስ ልቤ እንዴት ነው? ምን በላ ምን ጠጣ ማለት የለብንም እንዴ? ልብን ያክል ነገር አውጥቶ መስጠት እንዴ ፌር አይደለም። አላገባም እንዴ ፍትሃዊ አርጉታ 0911 እንዴ 446 ብር ነው ያወጣሽው። 400 ብር መልሳለሽ። ሂጂና ቴሌ ኤፍሬም ነው የላከኝ። በነገራችን ላይ ኤፍሬም ይባላል። አንዴ አንድ ነገር ላስቸግር። ምን አጣ? እንደው ክላክስ አስነፈኝ። ይኸው ማደሬ ነው። የምርን ነው? ይኸው የምር አርሬ ነው እንጂ ላድር ነው እኮ በማንኳኳት ኬንያ አይሰማም እንዴ እስካሁን? ነፋ ቆይ ይኸው ተካፍ እንደው በእውነት ትልቅ ሰው ነህ። የምትነፋው አትጣ። እዚህ ነው ሶስቱም በር አንድ ነው። ሶስቱም ቤት በአንድ ቀበሌ መታወቂያ እኮ በዚህች በአረንጓዴ ቢጫ ቀይ ባይነሳ። በረሮ ልትከዱ ነው አይደል የመጣው? አዎ በረሮ ጀመርን እንግዲህ ናግባ። እሺ ስደውላችሁ አታነሱ። አይገርምም? በረሮ ሴፍ ስላደረገ እንዳይለም እንዴ አሁን ሌባ ቢያስቸግርሽ ፖሊስ ሴፍ ልታደርጊ ነው? በረሮችን ታጠፋልናል አይደል? ማጥፋት አይደለም። ደሃና በረሮ አይጠፋም፣ መቀነስ ነው። ዋጋ መነጋገር አለብን። እሺ ሰው በአንድ በረሮ ስንት ነው? በአንድ በረሮ ቁጥራቸው በረሮቹን አልቆጠራቸውም። በረሮቹ ከምን ስሪት እንደሆኑ ነው ማወቅ ያለብን። የቻይና ናቸው ወይስ የቱርክ ናቸው? ከቻይና በኤሌክትሮኒክስ በማይራባ ኤሌክትሮኒክስ ነገሮች ይመጣሉ። ከቱርክ በጅንስ የሚመጣ ሰው አለ። እንደገና ከብዙ ከተለያዩ አለ ስደተኞች ይዘው የሚመጡት በረሮ አለ። እሱ አለ። እናንተው በረሮ ምን አይነት በረሮ እንደሆነ ቴስት እናደርጋለን። ግን በአንድ በረሮ 1 ብር ከ10 ሳንቲም ነው የምናስከፍለው። አሁን ከኛ ምንድነው የሚጠበቀው? በሩን ትከፍታላችሁ ናገባሽ እና ሬሰሰፍን ማዘጋጀት ብቻ ነው ለበረሮቹ። ግቢ እስቲ የሚታይ ነገር ዶክተር። እዚህ አንቺ ከመጣሽ ጀምሮ የበሽተኛው ቁጥር በእጥፍ ጀምሯል። በዚህ እጅ ለመዳሰስ እኮ በዚህ ለምለም እጅ ለመዳሰስ እኔማ ብለው አልታመም አልኩ። ትክትክ እኮ ዝም ብለሽ እስቲ አልጋዘሽ ማን ዛሬ ከነጋ 3 ሰዎች ራሳቸውን ለማጥፋት ሞክረው ተኝተው አንዳቸውም አልተሳካላቸው። አይ ዶክተር ይብሻል ሞት ድሮ እኮ ገና እንዳሰብሽ ነው ፍግም እምትይው። አሁን ሰው ታሞ ራሱ መሞት እኮ አቆም። ሞቱን ተነጠቀ ሰው። ሶስቱም ደግሞ በረኪና የጠጡት ወይ 3 ሰው በረኪና እጣ ጀምሮ ይሆን እንዴ በረኪና? እኛ እኮ አንሰማም ዶክተር ሊሰራ ስንል እኮ 3ቱም በረኪና። ዲቪ ወጣ እንዴ በቀደመት? ምን አገናኝ? ዲቪ የማይገናኘው ነገር የለም ዶክተር። ከሁሉ ነገር ጋር ይገናኛል ዲቪ። ኢች ኢንዲቪጁዋል ከሁሉ ነገር ጋር ይገናኛል። ገና ፖስታው ሳይከፈት እኮ ነው አዳም የሚጣላው። እሱ ከደረሰው ከዛ ከካም ጋር ቢሆን ኖሮ አባይ ባናና ማያሳይሽም ነበር ብሎ ጥንብርኩሷን ያሰጣል። ፖስታ ቤት ውስጥ እኮ ነው የሚጣለው። ሴቷ ከደረሳት ደግሞ ወንድሜን አግብቼ ሄዳለሁ ትላለች። ከ7 ወንድሞቿ ጋር ተደባድቦ አይኑን አሳብጠው አይኑን አብጦ አሜሪካን ካርታም ላይ አያት ዶክተር። ዲቪ ከማንኛውም ነገር ጋር ይገናኛል። ከማንኛውም ሪሰርች ስላደረኩ ነው በዚህ ጉዳይ። ምግብ በልተሽ ታውቂያለሽ? እኔት ታዲያ ያለ ምግብ ምን ያለው አረ በፍቅር ብቻ ነው። አሁን እኮ ፍቅር ነው ሸክላ የማይገባበት ጀሶ የማይቀላቀልበት ፍቅር እኮ ፍቅር። ሌላ ምን አለ? ሙዛ አይቀላቀሉበት በፍቅር ነው ማለት። ሆስፒታል ውስጥ እንዳንተ የሚስቅ ሰው አጋጥሞኝ አያውቅም። ሳቂ ያምራል አይባል እንደዚህ ወይ ሰው ምን አለበት ውስጡ ምናምን አይባል። ድንግ ቅርት ብለ
በዚህ ሳቄ ነው ግራ ለምን ይዞርኩት? እውነት? አፍሪካ ትሙት አፍሪካናት ስሙ አፍሪካማ እቺ አፍሪካ ግራማላንድ አርጓ አየር ያላት ሌላ ምን አላት? እቺ ነው ያላት። አፍሪካ የት ትሄዳለህ? የት መሄድ ያስፈልጋል? የትም እኮ አንድ እኮ ነው አፍሪካ። የት ትሄጃለሽ? አንድ እኮ ነው። ሁሉ መካካም እኮ ነው። ደህና ጥፍር ካለሽ ሀገርሽ ነው መኖር። ለማከክ ደግሞ ስለ አፍሪካ ምን ታስባለህ? ምን አባት ያስባለሁ? ምን አስባለሁ? ሽጉጥ አድርጎ ፈጥሯት እኛ ቀላዎቿን እኛን እየተኮሰች ልጆቿ ሁሉ ተሰደው አልቀው እቺ የትርት ሀገር ሲሉ አልሰማሁም። ታክሲ ላይ ካልገደልኩ ብዬ ወሬውን አስወርጄ ቅጥቃጥ ወሬ ከሰው አልጣላ። ከወሬ ነው መጣራት። ጥሩ ምን ለምሰሪው ተመርቄ ጨርሻለሁ። እስካሁን ግን ስራ አላገኘሁም። እንግዲህ እቺን እርጓ አየር እየማክሽ ስራ መፈለግ ነው። ሶስት ኮፒ ያዢ፣ ዋናውን ያዢ። ከሰማው እደግርሻለሁ። ምንድን ነው ያጠናሽው? የህዝብ አስተዳደር እኮ ታዲያ ጫካ ነው መግባት ያለ። አፍሪካ እኮ ነው። እስቲ ዝም ብለሽ እዚህ ላይ ስልክሽን ጣል አድርጋት። ደህና ጫካ ካገኘው ጠቁምሻለሁ። 3 ጫካዎች አሉ እጄ ላይ ዋይፋይ ይኖረው ከተገኘ ጫካው ስልክሽን ጣል አድርጋት። እደውልልሻለሁ። ስልጣን ካሽ ቴሌን ያስተዳድርልሻለሁ። አትጨናቂ። ቴሌና ትምህርት ሚኒስቴርን እና ይሄ መብራት ኃይልና ገንዘብ የሚያስገኙትን እሺ። ማን ነው ስምሽ? ኤፍሬም እባላለሁ። እሺ